وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم لو أند أماني لسيت أماني يقبام الله أنها ملكتنياو كفردوا بهلا عندن نقر كفردوا بهلا أن يكون لهم الخيرة من أمرهم كنقراتشو مرجع ينوراتشو يقبام مرجع يلن الله أنها ملكتنياو كفردوا بهلا النقلين نقريت كفردوا بهلا مرجع لن هل وافق قول هؤلاء حكم الله ورسوله أم لا النزيه أكلات نقر الله تبارك وتعالى حكم بين يملكتنياهم بين قتمان ويسال قتمم ينظر يتأيّن كقتمه تقباينت አለው ካልገጠመ ይወረወራል ከማንም ቢመነጭ ማለት ነው አንድ ሰው ይሄንን ነገር ሳይገነዘብና ተግባራዊ ሳያደርግ ሰለፎችን የተከተለ ሊሆን ከቶ ነው አይሆን ይመቻል قال تعالى يا أيها الذين آمنوا أن أنت أمنتوا يطيعوا الله ورسوله الله أنما لتنيون تاززوا ولا تولوا عنه كالصندات تزور وأنتم تسمعون أن أنتم تسمعونات ዛሬም እኮ የአላህ ተባረከ ወተዓላ አንቀጾች በእኛ ላይ ይነበባሉ የመልእክተኛው ሐዲሶች በእኛ ላይ ይነበባሉ መዞር የሚባለው ነገር ጥንት ክልክል እንደነበረው ዛሬም የተወገዘ ነው ግን ከነገሊት ንግግር አይደለም ይሄንን ምን ደጋግመው ሆን ብለን ነው ምክንያቱም ሰለፊያ ማለት ምን ማለት እንደሆነ ልናውቀው ይገባል መጫወቻ አይደለም ይማል የነገርን ንግግር አልተቀበልክም ተብሎ ከሱና ከሰለፊያ ማስወጣት ከነሱ ጋር ስለሆንክ ብቻ ሰለፊያ ውስጥ ማስገባት ይሄ የወንበዴዎች ስራ ነው እንዲህ አይነቱን አካሄድ ሰለፊ ነኝ ሱናን እከተላለሁ ብሎ ከሚል አካል ስትሰማው በጣም ያሳዝናል ሰለፊያን መጫወቻ አረጉት ስለዚህ ነገራቸው ግልጽ ሊሆን ይገባል ማንንም ተከተሉ አይደለም ጥሪው እገሊትን ተከተሉ አይደለም ጥሪው እነገሊን ተከተሉ አይደለም ጥሪው አላህና መልእክተኛው ያዘዙትን ነገር ተግባራዊ አድርግ ከከለከሉት ነገር ደግሞ ራቅ መልእክተኛው አለይሂ ሰላም ባልደረቦቻቸው የነበሩበትን ነገር ተከተሉ አለቀ